ሃይ ዛሬ የመጣሁት ከበድ ላለ ኑዛዜ ነው። በጣም ብዙ ሰዎች ዩቲዩብ ለምንድን ነው ላይክ ቲክቶክ ላይ የሚያውቁኝ ሰዎች ምናምን ዩቲዩብ ለምንድን ነው የማትጀምረው? ዩቲዩብ ላይ ለምንድን ነው የማትጭንልን? ዩቲዩብ ላይ ለምንድን ነው ሀሳቦችን ረዘም አድርገህ ምናምን የማትለቅልን የሚሉ በጣም ብዙ ጥያቄዎች ነበሩ እውነት ለመናገርና ጀምር እያሉ ማለት ሂድበት እያሉ የማልሄድበት ምክንያት like what's wrong with me? አንድ ሰው እኮ ከሰራ በኋላ ነው ሰው የሚከተለው። እኔ ሌላ ፕላትፎርም ላይ የሚያውቁኝ ወዳጆቼ ቤተሰቦቼ በደንብ ዩቲዩብ ላይ መስራት አለብን ምናምን እያሉኝ ሰፖርት እያለኝ ለምንድን ነው ያልሄድኩበት? ለምንድን ነው ያልገፋውበት? ለምንድን ነው ማላረገው የሚለው ሁሌ ይገርመኛል። አይቀናኝም ወደ ዩቲዩብ እና I was thinking ለምን እንደሆነ ምናምንና ምናልባት አብዛኛው ሰው ተቸግሮበታል ይቸገርበታል ብዬ የማስበው ችግር እንዳለብኝ ተገለጠልኝ። ለዛም ነው ይሄን ቪዲዮ ለመስራት የተነሳሳሁት። like people should know about this thing man. የሐሳቡ ኖሯችሁ ታለንቱ ኖሯችሁ የምታካፍሉት ነገር ኖሯችሁ ወደ ኋላ የቀራችሁ እስከዛሬ ያልጀመራችሁ like መጀመር ያልፈለጋችሁ አይ እኔ በሶሻል ሚዲያ ላይ ማድረግ አልፈልግም ብዙም አይመቸኝም ምናምን የምትሉ ሰዎች that's okay። ነገር ግን ሐሳቡ ኖሯችሁ ፍላጎቱ ኖሯችሁ ምናልባት ወደ ስራ ውስጥ ያልገባችሁ ሰዎች ያልገባችሁበት ምክንያት ስለተገለጠልኝ ነው። እንደኔ የምታስቡ ከሆነ ይሄን ሼር ለማድረግ ነው። እኔ ብዙ ሰው ታውቂ አሁን ለምሳሌ 20 ደቂቃ 30 ደቂቃ ይሰጣል እድል ሐሳብህን የመግለጽ ዩቲዩብ ዋናው እሱ ነው። አሁን ቲክቶክ ጋር ስመጣ ግፋ ቢል 10 ደቂቃ ነው የሚሰጥ። በ10 ደቂቃ ውስጥ ኦፍ ኮርስ የቻልከውን ነገር ታንጸባርቃል። ወደ ዩቲዩብ ጋር ስመጣ 20 30 ደቂቃ ልታረጋው ትችላል። ኦኬ ሶ ፖይንቱ የነበር ወደ ዩቲዩብ እንድመጣ ብዙ ሰዎች እንደ ምክንያት የሚያደርጉት አለኝ እኮ ዩቲዩብ ላይ እንደዚህ አልሄድበትም እንዴ ትምህርት ሌክቸሮች ምናምን እኮ ሰጥቼበታለሁ። ይዋል አንድ 3000 ምናምን ሰብስክራይበር ግን በደንብ እንደ ቲክቶክ እንደዚህ አልሄድኩበትም። እንደ ሊንክድኢን አልሄድኩበትም። ይሄን ጊዜ ብዙ ቦታ እንትን ልል ይችላል ነበር። ለምንድን ነው ቲክቶክ የቀለለኝ? ለምንድን ነው ሊንክድኢን የቀለለኝ? ለምንድን ነው ዩቲዩብ የከበደኝ? ትልቁ ችግሬ ይሄ ማቴሪያል እኮ የለኝም፣ ይሄ ነገር እኮ የለኝም። እነዚህን ራሱ ላይክ የገዛውበት የዛ ሐሳብ ስላለ ላይክ በማይክ ነገሮች የሚስተካከሉ በካሜራ ጥራ አሁን ይሄን የምቀርጽላችሁ በላፕቶፕ ነው። ችግሬን ካወቁበት በኋላ ማለት ካሜራ እስክገዛ እየጠበቅኩ ነበር። ማይክ እስክገዛ እየጠበቅኩ ነበር። ላይቲንግ እስኪስተካከል ስቱዲዮ አካባቢ ምናምን ፏፈሽ እስኪል ያሁን እኮ ለእንደዛ አይነት ነገር የለኝም። ቢኮዝ እኔ የማያቸው ዩቲዩቦች ሃይ ኳሊቲ የሆኑ ዩቲዩቦች ናቸው። ላይክ ሁላችንም እንደምናየው ማለት ነው። ሶ ኦልሬዲ እንደ ሮል ሞዴል ከነሱ ልማር ምናምን የምትሏቸው ሰዎች የሚሰሩት ቪዲዮ ከነሱ የምትማሩት ቪዲዮአቸውን ብቻም ሳይሆን የሚሰሩት ኮንተንቱን ብቻም ሳይሆን እንዴት ነው የሰሩት የካሜራ ጥራቱ ዋው ይሄ ካሜራ ሲኖረኝ እኔም ጀምራለሁና ለካ በሽታ ነው። እልም ያለ በሽታ ነው። ለካ ስም ያለው በሽታ ጊር አኪዚሽን ሲንድሮም ይሉታል። ተርሙ በፊት የጀመረው ይሄ ሙዚቀኞች አካባቢ ነው። ላይክ ሙዚቀኞች መሳሪያዎችን የመሰብሰብ እንትን ገና ሙዚቃ ለመስራት ይሄ እኮ ይቀረኛል ከዛ ይሄ በሙዚቀኞች ላይ ትኩረት ተሰጥቶ ሲሰራ የነበረበት ይሄ ፌኖሜኖን ላይክ እኔ በሽታ ብየዋለሁ። እውነት በሽታ ፌኖሜኖን ነው። ላይክ ሁሉም ሰው ሼር የሚያደርገው አስተሳሰብ ነው። ግን እኔ በሽታ ልልበት የቻልኩት ምክንያት ምንድነው? ፓራላይዝ ያደርጋል ከመስራት። ይሄ እንደ በሽታ መቆጠር አለበት ብዬ አስባለሁ ሆነን ለመናገር። ኦኬ ሶ
እስካሽ መደመደ ድረስ ለስራ እስካላነቃቃ ድረስ በሽታ ነው። ሶ ይሄ ጊር አኪዚሽን ሲንድሮም የሚባለው የሆነ ስራ ለመስራት የሚያስፈልጉህ ማቴሪያል ዘርዝረ ማስቀመጥ፣ እነሱ እስኪሟሉ ድረስ ተሸብሽበ መቀመጥ፣ ላይቲንጉ ካሜራ እስኪኖረኝ ምን እስኪኖረኝ። ሶ በሽታውን በሽታ ያስባለበት ምክንያት ምንድነው? ብዙ ጊዜ ያስፈልገኛል ብለን የዘረዘርናቸው ከአስፈላጊዎች በላይ የሆኑ እቃዎች ነው ከራሳችን የምንጠብቀው። ለምሳሌ ዩቲዩብ እንውሰደው፣ የኔን በሽታ እንውሰደው። ለምሳሌ እኔ ስልክ እስካለኝ ድረስ ዩቲዩብ መስራት እችል ነበር። በቃ አስፈላጊው ስልክ አለኝ፣ ስልኬ ላይ ካሜራ አለ፣ በዛ መጀመር ይቻል ነበር። ነገር ግን ያስፈልገኛል ብዬ የማስበው ማቴሪያል ከሚያስፈልገኝ በላይ ነው። ለዛ ነው በሽታ ይሆን። ለዚህ ስፔሲፊክ ኤግዛምፕል የሆነ ሰዓት ላይ የቲክቶክ ላይቭ ሴሽኔ ላይ ገብቶ አስተያየት የሰጠኝ ልጅ ነበር። ዳኒ ሮስት ነው፣ ሁላችሁም እንደምታውቁት። እና እሱ ነው ላይክ በጣም አበረታቶኝ ነበር። ፕሊስ ዩቲዩብ ጀምር ምናምን ላይክ የሆነ ነገር እስካስተካክለው የሆነ ላይቲንግ ካሜራ ምናምን እስካስተካክለው ምናምን ስለው ዱድ የስልክን ካሜራ ሲኒማቲክ ሴቲንግ ላይ አድርግና ቁጭ ብለ ምናምን ነገር ቅረጸውና ጀስት አፕሎድ ኢት ዩ ዶንት ኒድ ኢት ምናምን አለኝ። አየ ከዚህ በሽታ ፍሪ የሆነ ሰው እንደሆነ የምታውቀው አሁን እኮ ነው የሚገባኝ። ከዛ ሌላው ፖይንት ደግሞ በጣም መረዳት ያለባችሁ አንዱ ከሚያስፈልጋችሁ በላይ ነው እንድታሟሉ ከራሳችሁ እየጠበቃችሁ ያላችሁት ብዙ ሰዎች። ኦኬ ይሄ የኔ ችግር ነው ብዬ ብቻ አላስብም። ሁለተኛው አሁን ያለንበት ዘመን ይላል። አሁን ያለንበት ዘመን ለምሳሌ በዚሁ በቪዲዮግራፊው ምናምን ራሱ ብመጡ አሁን ያለንበት ዘመን የያዛችሁት ስልክ ይላል። አሁን ላይ በጣም ትልቅ ዩቲዩበር ትልቅ ሶሻል ሚዲያ ካምፓኒ ፈጣሪ ተጽዕኖ ፈጣሪዎች ምናምን የሆኑ ሰዎች ዩቲዩብ ሲጀምሩ ከያዙት ስልክ ከቀረጹበት ስልክ በትንሹ 10 እጥፍ ይበልጣል ይላል። ጊዜው ራሱ ከመቀየሩ የተነሳ ዛሬ በጣም አይዶላይዝድ የምታረጓቸው ዩቲዩበሮች ካሉ ምናልባት ኢርሊ ቪዲዮዎቻቸውን ሄዳችሁ ካያችሁ ዛሬ እናንተ ከምትጀምሩበት ከመነሻችሁ የባሰ የዘቀጠ ነበር ያኔ። ለመነሻ በእጃችሁ ላይ ያለው ሲበቃ እንደዚህ ነው። አሁን ራሱ ቴክኖሎጂው ራሱ ተራ ነው የምትሉት ስልካችሁ ደና ነገር እጃችሁ ላይ እንዳለ ከበቂ በላይ እጃችሁ ላይ እንዳለ እንድታውቁ I was like, oh my god. You see, sometimes mindset is more important than talent. ከታለንት የተሻለ አንዳንድ ጊዜ ታለንት ኖሮ ማይንድሴት ከሌለክ የምትሰጠው አንዳንዱ እኮ የኮንተንት ችግር የለበትም እኮ። አሁን ሶሻል ሚዲያ ላይ እኮ በጣም የሚበረታታው አይዲያ እንዲኖርህ ነው፣ ኮንተንት እንዲኖርህ ነው። አብዛኛው ሶሻል ሚዲያን እየተጠቀመ የሌለው ሰው ኮንተንት ስለሌለው አይደለም፣ ማይንድ ሴቱ የለውም። እንደኔ አይነቱ ማለት የሚያካፍለው ሐሳብ ቢኖረውም እንኳን ራሱን በተለያዩ ሲንድሮሞች ሸብሽቦ የያዘ ብዙ ሰው ነው ያለው። ይሄ ያስፈልገኝ ይሄን አላሟላው ስላላሟላውት ነገር ነው ማስበው። ብቸኛው ምክንያቴ ሐሳባ በስማ ሞልዶ መንፈስ ቅዱስ ነፍ ሐሳብ ነው ያለኝ ሼር ላደረገው ላስተምርበት የምችለው there is a reason ዩቲዩብ ቻናል ዩኒቨርሲቲ ያልኩበት ማንም ሰው መጥቶ የሚማርበት ተማሪዎች መጥቶ የሚማሩበት ስራ ላይ ያሉ ሰዎች መጥቶ የሚማሩበት ምናምን ኮንተንት ለሰጠ እንደምችል ስለማምን ዩቲዩብ ራሱ ዩኒቨርሲቲ ያልኩት። የኮንተንት ችግር የለብኝ፣ ግን የኮንተንት ችግር አለመኖሩ ብቻውን የትም አባቱ አላደረሰኝም። ማይንድ ሴት ከሌለው ያለው ይበቃኛል። ኢትሲናፍ እኮ በቃ እኮ ይሄ እኮ ምርጥ ቪዲዮ እኮ ሊሰራበት ይችላል ምናምን የሚለውን ይሄ ፐርፌክሽኒዝም በጣም ብዙ ሰዎች ሚስዳርገዋል። ኦፖርቹኒቲ ነገሮች እስኪመቻቹ ከመጠበቅ የማያስፈልጋቸውን ዕቃ እስኪኖራቸው ድረስ ከመጠበቅ ምን ያህል መሸበሸብ እንደሆነ አስቡት። የማያስፈልግህን ዕቃ መጠበቅ አስበዋል። አንደኛ ዕቃው ያስፈልግህ፣ ሁለተኛ ወደ ስራ ልገባውላ አልቻልክም የማያስፈልግህ ዕቃ እስኪመጣ ድረስ ማለት ጊር አኪዚሽን ሲንድሮም። አብዛኛዎቹ ትልቅ የሆኑ ሰዎች በኮንተንታቸው ብቻ አይደለም በዚህ ማይንድ ሴታቸው ነው ስራውን የጀመሩት። ሲጀመር በቃ አለኝ በቻለው ነገር that's a very very important mindset. So I am doing a lot of YouTube now.
I will do a lot of you. I don't care about the camera. Okay? I don't care about the lighting system. All I should care is the content I give. ላስተምርበት የምችል ፕላትፎርም እስከሆነልኝ ድረስ አጉል ራሱ ይሳካል። ራሱ ነገ ከነጎዲያ በስራ ውስጥ እየበዛ ስትመጣ በዙሪያው ላይ የተጠበቡ ሰዎች ምናምን ጓደኞች ሰርክል ውስጥ ይገባሉ። ራሳቸው ያኔ አስተያየት እየሰጡ ያኔ ራሳቸው ሊቀርጹልኝ ይችላሉ። ያኔ ራሳቸውን ለአሁኑ ግን you have to start somewhere። የጀመሩ ናቸው። እስኪሟላ ድረስ የጠበቁ ሰዎች ጀምረው ያቁም። እደግመዋለሁ፣ እስኪሟላ this is my realization። ለብቻዬ ለምን ይዘዋለሁ ብዬ ነው የመጣሁት። this is my realization። የጀመሩ ሰዎች ናቸው ያደጉት። ነገሮች እስኪሟላላቸው ድረስ የጀመሩ ሰዎች የጠበቁ ሰዎች ይጀምሩ አይጀምሩም። ነገርም አይሟላም። ሲጀመር የሚያስፈልግህ ነገር አይደለም እየጠበቅ ያለው ሁሉ ነገር አለ። get to work I don't care ካሁን በኋላ I don't care. This video is going to be like ነገ ከነጎዲያ ከሆነ ሰዓት በኋላ ምናምን ይሄን ቪዲዮ መጥቼ ሪፈር አደርገዋል። በሽታ እንደነበረ ግን አልገባኝም ነበር። ቫይረስ እንደነበረ ግን አልገባኝም ነበር። የማይንድ ሴት ከባድ ችግር እንደነበረ ግን አንዳንድ ጊዜ ስም ስሰጡት ለችግራችሁ ኦ ማይ ጋድ እኔ አሁን ስም አልነበረው ሴፉ you are not waiting for this እኮ ምናምን ያነበብኩት ሳነብ እንትን ላይ ኖ አንተ እቃ እየጠበቅ አይደለም። አንተ አሪፍ ካሜራ እየጠበቅ አይደለም። አንተ አሪፍ ማይክ እየጠበቅ አይደለም። አንተ አሪፍ ስቱዲዮ እየጠበቅ አይደለም። አንተ በቫይረስ የተጠቃ ሰው ነህ። ስሙም ጊር አኪዩዚሽን ሲንድሮም ይባላል። ኦ ማይ ጋድ ስም ሲሰጡት ማለት ነው። በደንብ ነው እንትን ያልኩት። ነቃው በቃ ኦ ማይ ጋድ ኦኬ። እና አንዳንድ ጊዜ በውስጣችን ዝም ብሎ ስም ያልሰጠነው ነገር ነው። ልክ ስም ስታገኙለት ሌብል ስታገኙለት ክሊር ይሆንላችኋል። this is what I am getting right now okay clearance okay ጉም ነበረ ያኔ እኔ እየጠበቀ ዳኒ ሮስት እንግዲህ ይሄን ምክር የሰጠኝ ራሱ ከስንት ወራት በኋላ ነው። he can be a witness ምን ብሎኛል? እንደውም በደንብ ሲያበረታታኝ እንትና ሰመረ ባሪያው መኪና ውስጥ ሁላ ቁጭ ብሎ ነው በእጁ ይዞ ምናምን ነገር ዩቲዩብ የሚሰራው ምናምን ነገር see that's a mind set። እንደዚህ አይነት ማይንድ ሴት ከሌለ ዕውቀት ብቻውን የትም አባያደርስ። ልሰጠው የምትችለው ሐሳብ ብቻውን የትም አባያደርስም። you have to start somewhere like this። I just started አሉ እስካሁን ድረስ የሰራኋቸው ቪዲዮዎች አሉ፣ ግን ሰርቻለሁ ብዬ አላስብም። ደስ ባለኝ ሰዓት የሆነ ነገሮች በመጡ ሰዓት ምናምን ነገር ከዛ በኋላ ለመስራት ፈልጌ የተውኳቸው ጊዜያቶች ናቸው የሚበልጡት ከሰራኋቸው ቪዲዮዎች በላይ። ምክንያቱም ነገሮች እስኪሟሉ መቼም አይሟሉ። በሽታም ነው ደግሞ እስኪሟላ እየጠበቅ አይደለም በሽታ። ለምንድን ነው ይሄን ቪዲዮ የምሰራው? አይ ቲንክ እኔ ብቻ የሆንኩ አይመስለኝም። ይሄ የሶሻል ሚዲያ ላይ ብቻም አይደለም ባይዘው ሌሎች ነገሮች ላይ ህይወታችሁን ከመመስረት አንፃር አንዳንድ ውሳኔዎችን ለመወሰን የምታስቀምጧቸው ክራይቴሪያዎች ለዛ ውሳኔ ከሚያስፈልገው በላይ ናቸው። ፓራላይዝ አድርጎ ያስቀመጣችሁ፣ ከመወሰን አቁሞ ያስቀመጣችሁ፣ ነገ የተሻለ ህይወት የማታቀው ቦታ ላይ የማታቀው ቴሪቶሪ ላይ የማታቀው ግዛት ላይ ሊያሻግርህ የሚችልን ውሳኔ ባለመወሰን ማለት ከብዙ ኦፖርቹኒቲ ያምልጣል፣ ከብዙ ኦፖርቹኒቲ ይቀርታል። ያልወሰንክበት ምክንያት ደግሞ ቆይ ይሄ ነገር እስኪሟላ ያኛው እስኪሟላ ኖ ዲሳይድ ማን ዲሳይድ። የሆነ ነገር ሰጥቷቸዋል ብዬ ተስፋ አደርጋለሁ። በጣም ከዚህ በኋላ ስለሚሰሩት ብዙ ቪዲዮዎች ሲባል እንኳን ደህና መጣችሁ።